ሰላም። በ1883 ዓመተ ምህረት የተወለደ የክፍለ ዘመኑን ታዋቂ መጽሐፍ የጻፈው ጸሐፊ ናፖሊየን ሂል። መጽሐፉን ብዙ ሰዎቻችሁ ታውቁታላችሁ ብዬ አስባለሁ። ቲንክ ኤንድ ግሮ ሪች፣ አስባችሁ ሀብታም ሁኑ እንደማለት ነው። ጸሐፊው ናፖሊየን ሂል በጊዜው ሀብታምና ባለጸጋ የሚባሉ ሰዎች ጋር እየሄደ እንዴት ነው ሀብታም የሆናችሁት እያለ ይማር ነበር። ከነዛ ባለሀብቶች ውስጥ አንድሪው ካሬ የተሰኘ በብረታ ብረት ንግድ ላይ የተሰማራ አንድ ሰው ነበር። እሱም የተማራቸው ብዙ ነገሮችን ጽፏል። በተጨማሪም ደግሞ ከታዋቂ ባለሀብቶች ወይም ታዋቂ ኢንቨንተሮች የወሰደውን ነገር በዚህ መጽሐፍ ውስጥ አስቀምጧል። ታዲያ ናፖሊየን ሂል ብዙ ጥያቄዎች ነበሩ። ለምንድን ነው እነዚህ ሰዎች ስኬታማ የሆኑት ይላል። ይህን ያህል ገንዘብስ እንዴት ሊያገኙ ቻሉ? ለሀብታቸውስ ምንጩ ምንድን ነው? እስፔሻሊ ከድህነት ውስጥ ወጥተው ባለጸጋ የሆኑትን በደንብ አርጎ ይመረምር ነበር። ይህ ጥያቄ ነበር ወደዚህ ሪሰርች እንዲገባ ያደረገው። ይህንን መልስ ለማግኘት ብሎ አንድሪው ካርኔጊ ጋር ይሄዳል። ከእሱ ጋር አሜሪካ ውስጥ በጣም ባለጸጋ ከሚባሉ ሰዎችም የወሰዳቸውና የተማራቸውን ትምህርቶች በዚህ መጽሐፍ ውስጥ አስፍሮልናል። ይህም መጽሐፍ ለገበያ ከቀረበ 87 ዓመታት ያልፈዋል። ነገር ግን መርሆቹ አሁንም ድረስ በሕይወት አሉ። አሁንም ድረስ እነዚህን ነገሮች በሕይወታችሁ እየተገበራችሁ ብትመለከቷቸው፣ ብታጠኗቸው፣ ሕይወታችሁንም በእነዚህ መርህ ላይ ተንተርሳችሁ ብኖሩ እናንተም የራሳችሁን እጣ ፋንታ እያሳመራችሁ ትሄዳላችሁ። ወይም እናንተ የራሳችሁን እጣ ፋንታ እያሳመራችሁ የምትሄዱበት መንገድ በጣም እጥፍ የሆነ ወይም እያደገ ይሄዳል። የተወሰነ መርሆችን በዚህ ቪዲዮ እንቃኛለን። እስከዛን ድረስ ይህን ቻናል ላይክ እና ሰብስክራይብ በማድረግ ይህን ቪዲዮ ይጀምሩ። አሁን ምንጀምረው ከመጀመሪያው መርህ ነው። የመጀመሪያው መርህ ዲዛየር ወይም ፍላጎት። ናፖሊየን ሂል ዲዛየር ወይም ፍላጎት ሲል በዛች ቃል ብቻ መተው አልፈልግም። ስለዚህም ዲዛየር ላይ በርኒንግ የሚለውን ቃል ጨምሯል። ዩ ሃቭ ቱ ሃቭ በርኒንግ ዲዛየር ብሎ ይጽፋል። ማለትም በጣም የሚያቃጥል ወይም ደግሞ እናንተን የሚያስነሳ ፍላጎት መኖር አለበት። በዚች ዓለም ላይ የሆነች ትንሽዬ የምትሆን ዓላማ ሊኖራችሁ ይገባል። ያንን ዓላማ ደግሞ በበርኒንግ ዲዛየር በጣም አሁኑኑ ማግኘት እፈልጋለሁ የምትሉት ፍላጎት መሞላት አለባቸው። አሁን ለምሳሌ በጣም አጥብቃችሁ የምትፈልጉት ነገር ገንዘብን ከሆነ ናፖሊየን ሂል በመጀመሪያ እነዚህ ነገሮች ማሟላት አለባችሁ ይላል። የመጀመሪያው የምትፈልጉትን ገንዘብ ከነ ሳንቲም ጻፏት ይላል። ብዙ ሰው ሀብታም መሆን ትፈልጋለህ ሲሉት አዎ ይላል። ምን ያህል ገንዘብ ነው የምፈልገው ብትሉት ሚሊዮኖች ብሎ ይመልሳል። ነገር ግን ስፔሲፊክሊ ይህን ያህል ብር ከዚህ ሳንቲም ብሎ አይነግራችሁ። ለምን ብላችሁ ብትጠይቁ ያ ሰው ሲጀመርም አላሰበበትም። እሱ ያላወቀውን ነገር ደግሞ እንዴት ለእናንተ እንዲነግራችሁ ትጠብቃላችሁ? ወይም እንዴት ይችላል? ስለዚህ አይሆንም አይደል? ስለዚህ ካርኔጊ እዚህ ጋር የተናገረው ነገር በደንብ አስምሩበት። የምትፈልጉት ነገር ገንዘብ ከሆነ ምን ያህል እንደሚያስፈልጋችሁ ጥርት አድርጋችሁ ማወቅ ይኖርባችሁ። የሚያስፈልጋችሁ ነገር ገንዘብ እንኳን ባይሆን የምትፈልጉት ነገር ምን እንደሆነ ስፔሲፊክሊ ማወቅ ይኖርባችሁ። ጸሐፊው ናፖሊየን ሂል ከዚህ ከዲዛየር ጋር አያይዞ የሚያነሳው ነገር ለዛ ነገር ምን ለማድረግ ዝግጁ እንደሆንክ ልታውቁ ይገባል ይላል። አንድን ነገር ለማግኘት የሆነ ነገርን መስጠት እንዳለባችሁ ግልጽ ነው። ስለዚህ ለዛ ነገር በአቅሜ ምን ላደርግ እላለሁ ብላችሁ ታስባላችሁ። ያንንም ነገር በግልጽ ልታውቁት ይገባል። ናፖሊዮን በሶስተኛ ደረጃ ላይ ያስቀመጠው ነገር ያንን ነገር መቼ ማግኘት እንዳለባችሁ ለራሳችሁ ገደብ አስቀምጡ ይላል። ይህንንም ሲናገር ልክ እንደ ገንዘብ መጠኑ ሁሉ ኤግዛክት ነምበሩን ወይም ኤግዛክት ቀኑን ጻፉ ይለናል። ያሰባችሁት ቀን
መስከረም 3 ከሆነ ግዴታ መስከረም 3 ይሄ ነገር የኔ ነው ትላላችሁ። አራተኛው ደረጃ ደግሞ ያንን ነገር ለማሳካት ኢሚዲየት የተባለ ፕላን ወይም እቅድ ልታወጡ ይገባል ይለናል። ቶሎ ብላችሁ ይህን ነገር ጨርሱ ይላል። ምንም ያህል ዝግጁ አይደለሁም ብላችሁ የምታስቡ ከሆነ ምንም ያህል ገና ነኝ፣ ይህንን እቅድ በደንብ አላወጣውም ብላችሁ ብታስቡ ወዲያውኑ ወደ አክሽን ወይም ወደ ተግባር መግባታችሁ እናንተ ይጠቅማችኋል እንጂ በፍጹም አይጎዳችሁ። አምስተኛው መከተል ያለባችሁ ነገር ይህንን ፍላጎታችሁን የሚያንጸባርቅ 4 አረፍተ ነገር ጻፉ። ስድስተኛው ደግሞ እና የመጨረሻው እነዚህ የጻፋችኋቸውን ነገሮች ጠዋትም ማታም ለራሳችሁ እየደጋገማችሁ ታጠናላችሁ ወይም ታነቡታላችሁ። እነዚህን ስቴትመንቶች ወይም አረፍተ ነገሮች ስታነቡ ያንን ነገር ወይም የምትፈልጉትን ነገር እንዳገኛችሁ ሰው ሆናችሁ ነው የምታነቡት። ስለዚህ I will have money ወይም I will be rich ብላችሁ ሳይሆን I am rich ወይም I have money ብላችሁ ነው የምትጽፉት። ወደፊት ገንዘብ አገኛለሁ ወይም አንድ ነገር ይኖረኛል ብላችሁ ሳይሆን አለኝ ብላችሁ ነው መጻፍ ያለባችሁ። እናም ናፖሊዮን ሂል አንድ ነገር በጣም አጥብቆ የሚያምነው ነገር አለ። ራሳችሁን እዚህ ደረጃ ላይ ወይም በርኒንግ ዲዛየር ላይ እስካላደረሳችሁ ድረስ የምትፈልጉትን ነገር ልታገኙ አትችሉ። ልክ ምግብ እንደሚያስፈልጋችሁ ሁሉ ያንንም ነገር ከልባችሁ ልፈልጉት ይገባል። እዚህ ደረጃ ላይ ብቻ መድረስ በቂ አይደለም። ያንንም የምትፈልጉትን ነገር እንዳገኛችሁ ከልባችሁ ልታምኑ ይገባል። ራሳችሁን እርግጠኛ የሚባል ደረጃ ላይ አድርሱ። በዚህ ምዕራፍ ውስጥ እስካሁን ስለተማሩ ነገር በብዛት ተጽፏል፣ ነገር ግን አላለቀም። በፓርት 2 እስከምንመለስ ድረስ የዚህ ቻናል ቤተሰብ ለመሆን ከፈለጋችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። እናመሰግናለን።